የፋቲሃ ምዕራፍ ከሌሎቹ የቁርአን ምዕራፎች በተለየ መልኩ ትኩረት ይሰጠዋል። ይህ የሆነበት ምክንያት የሰላት ማዕዘን ስለሆነ ነው። ፋቲሃ ያልተነበበበት ሰላት ተቀባይነት የለውም። በመሆኑም በዚህ ቪዲዮ የፋቲሃ ምዕራፍ ትክክለኛ ንባብን ከአፍ እንቅስቃሴ ጋራ በማቆራኘት ወደ እናንተ የምናደርስ ይሆናል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. በቀጣይ የትኛውን ምዕራፍ በዚህ መልኩ አዘጋጅተን እናቀርብላችሁ ለሚለው ጥያቄ መልሶቻችሁን በኮሜንት አድርሱን።